ስሜ ኤፍሬም ተስፋ ይባላል። የመጣሁት ከሐረር ነው። ስሜ የምስራች ደሳለኝ ይባላል። የመጣሁት ከሐዋሳ። ስሜ እዩ በቀለ ይባላል። የመጣሁት ከናዝሬት ነው። ስሜ ሪያና ዩሱፍ ይባላል። የመጣሁት ከሞጣ ነው። እድሜ 23 ነው። የኖርኩት 10 ዓመት ነው ጎዳና ላይ። አንድ ልጅ አለችኝ፣ ወልጃለሁ። ቅሜ ጠጥቼ ወይ በስካር ምናምን ነው ሰው ማናገር የለመድኩት። ብዙ ጊዜ እኔ የኖርኩት በሱስ ነው። ማስቲሽ ምናምን ነበር ማስቲሽ፣ ሲጋራ ነው ብዙ ጊዜ የምጠቀመው። የነበረኝ ህይወት ያው አጓጉል ነበር። ሰካራም ነበርን፣ ቃሚ ጠጪ፣ ሱሰኛ ነበርን። ከባድ ሱስ ነበር። በጣም ጠጣ ነበር። የሰራነውን ብር አይበረክትም፣ ምናምን ማጥፋት ነው። ያው በጣም ችግሮች አሉ ጎዳና ላይ። ፖሊሶች፣ ወንዶች ያስቸግራሉ። ዱላ አለ፣ ብርድ፣ ፀሐይ፣ ሁሉም ነገር እየለመንኩ ነው የምተዳደረው። ብዙ ችግሮች አሉ ጎዳና ላይ። ህይወቴ ምንም በጥረት ላይ ነው፣ በተለያዩ ነገሮች ነው። የበፊት ህይወቴ ስፖርተኛ ነበርኩ፣ የቦክስ ተጫዋች ነበርኩኝ። በአንዳንድ በቤተሰብ ኬዝ አማካኝነት ነው ያቋረጥኩት። የተለያዩ ነገሮችን ሰርቻለሁ፣ ሸክሞችን ምኖችን ሰርቻለሁ። ምሰራው ምንም ማደሪያ ምንም ገቢ ምንጭ ስላልሆነኝ በሰዎች ጥቆማ ወንድም ካሊድ ፋውንዴሽን መጥቻለሁ። ሰላም ውድ ኢትዮጵያን፣ ወንድም ካሊድ ነኝ ከወንድም ካሊድ ፋውንዴሽን። ዛሬ የምንገኘው በፋውንዴሽናችን የስልጠና የሶፍት ስኪል የቴክኒካል ስልጠና መስጫ ማዕከል ነው። እንደሚታወቀው ድርጅታችን በጎዳና ህይወት ላይ ያሉ ወገኖች ከጎዳና በማንሳት ወደ ተሻለ ህይወት እንዲመጡ እየሰራ ይገኛል። ድርጅታችን ከጄዜድ ጋር በመተባበር 250 የሚሆኑ ወገኖችን ከጎዳና ህይወት ላይ በማንሳት ወደ ተሻለ ህይወትን ለማውጣትና እንዲሁም ደግሞ ስልጠና በመስጠት ስራ በማስያዝ የነዚህን ወገኖቻችን ህይወት ለመቀየርና ከራሳቸው አልፈው ብሎም ሀገራቸውን ራሳቸውን መጥቀም እንዲችሉ ለማስቻል እየሰራ ነው። እንዴት ናችሁ? ሰላም። እንዴት ነሽ? ሰላም። ይዛችኋል? በደንብ በሚገባ። እንዴት ናቸው ልጆቻችን? ልጆቻችን ጥሩ ላይ ናቸው። ከባህሪ ዋይዝ ከሚያሳዩት ካራክተር በጣም ጥሩ ናቸው። ያላቸው አፕሮች ደስ ይላል። ከሰው ጋር ያላቸው ተግባቦት እንዲያደርጉ የሚነገራቸውንም ነገሮች ላይክ በስነ ስርዓት ነው እያደረጉ እየተገበሩ ያሉት። በጣም እንግዲህ ሞዴል ላይ ትራይን እያደረጉ ነው። ናይስ። አሪፍ። እንዴት ይዟችኋል? አሪፍ ነው። ለመዳችሁ። ስለዚህ አዲሱ ቦታ ላይ አሁን በደንብ ለመስራት ዝግጁ ናቸው። አሪፍ። ቀጠሮ ማስያዝ ጀምረዋል። ያለ ቀጠሮ አይሰሩ። ከኋላ እየተመመ ያለው ጦር ትላንት ከጎዳና ህይወት ተነስተው ወደ ተሻለ ህይወት እየወጡ ያሉ ወገኖቻችን ናቸው። እነዚህ ወገኖቻችን በምታዩት መንገድ እንደዚህ አይነት የትራንስፖርቴሽን አመቻችተን ለስልጠና የሚሆነውን ደግሞ አልሙኒየም ፎርወርክ አዲስ ቴክኖሎጂ ላይ አምጥተናቸው 200 የሚሆኑ በጎዳና ህይወት ላይ የነበረ በአስቸጋሪ ሱስ ውስጥ የነበሩ ወገኖቻችን ሁሉ ጊዜ እነዚህን ወገኖቻችን ቤታችን ውስጥ ቁጭ ብለው መቀለብ ወይም ማብላት ማጠጣትና ሁሉ ጊዜ ተጦሪ ወይም ደግሞ በእነዚህ ሰዎች እርዳታ እየለመኑ መኖር ሳይሆን ራሳቸውን ችለው ወጥተው ሀገርን፣ ወገንን፣ ራሳቸውን መርዳት የሚችሉበትን ስራ ነው እየሰራን ያለነው። ኦቪድ ሆልዲንግ በኦቪድ አካዳሚ በኩል አሁን በቅርብ ጊዜ አዲስ ቴክኖሎጂ የኮሪያ ቴክኖሎጂ ይዞ በመጣው ሂደት መሰረት ለፋውንዴሽናችን በአጭር ጊዜ ስልጠና ውስጥ እነዚህ ወገኖቻችን ይህን የመሰለ ስልጠና ወስደው አሁን ራሳቸውን ብሎም ሀገራቸውን ብሎም ሌሎች ወገኖቻቸውን መደገፍ የሚችሉበትን ዕውቀት ሰንቀው ወደ ስራ
ገብተዋል። ይህንም እንድናሳካ ደግሞ ድጋፍ ስታደርጉልን ነበሩ በመላው ዓለም ለምትገኙ ኢትዮጵያን ስለምትደግፉን ስለምታግዙን ሁሉ እጅግ እናመሰግናለን። በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርገን እናስቀራለን። ይህ ስንል ደግሞ በተግባር ነው። እንዳያቸዋቸው እነዚህ ወገኖቻችን ወደ ተግባር ስልጠና፣ ወደ ተግባር ህይወት፣ ወደ ተግባር ገቢ ማግኛ እየሰራ እንገኛለን። እናመሰግናለን። በግንባታ ላይ በዚህ በኮሪደር ልማት ስራ ላይ እየሰሩ ይገኛሉ። እንግዲህ ይሄ ሙሉ ለሙሉ በፋውንዴሽናችን ውስጥ የነበሩ ወገኖቻችን በዚህ በኮሪደር ልማት ላይ ከ100 በላይ የሚሆኑ ወገኖቻችን ተሳታፊ ሆነው በተለያየ ስራ ላይ ኖረዋል። ለራሳቸውም እንግዲህ ታሪካዊ አሻራም አድርገዋል። የገቢ ምንጭ ያገኙበት። ስንት ነው የሚከፈል? 500 በቀን 500። ሴቷ አሁን 620 ብር ነው የሚከፈላት። ኦቨርታይም አለ። ስለዚህ አሪፍ ነው። አዎ በቃ 500 ብር ማለት 15 ሺህ ብር ማለት ነው። ስለዚህ አሁን ደግሞ ስትቀበል ምን እንደምትገዛሉ? ያው እስካሁን ደስ ያለ አይደለም። ስጦታማ አንተ ነህ ራስህ የምትገዛው። ያው አስበሽልኝ እናደርጋለን። ስልጠና ወስደሃል እኛ ጋር? አዎ ወስደሃል። ስልጠናው አሪፍ ነበረ። ስለዚህ አሁን ብርህን እንዴት መጠቀም እንዳለብህ እንዴት መያዝ እንዳለብህ አውቃለህ። አዎ ስለዚህ በርትተህ የ2 ወር ደሞዝህን እስክትበላ እንጠብቅሃለን። ከዛ በኋላ ራስህን ችለህ ተከራይተህ ትወጣለህ። እሺ ሌሎች ጓደኞችህን ደግሞ እንደዛው በአስቸጋሪ ሁኔታ ውስጥ ያሉትን ደግሞ እነሱን ትጠራለህ። እሺ እዛ ጋር ጎዳና ላይ ነው ያለሁት፣ ምንም ተስፋ የለኝም ምናምን ነገር ነው። አሁን እዚህ ግን ስመጣ የተለያዩ ተስፋዎችን ያገኘሁት ማለት ቁርስ ምሳ እራቴን በስነ ስርዓት እበላለሁ፣ ማረፊያ ያለኝ። አሁን በቅርብ የተጀመሩ ኮርሶች አሉ። ኮርሶቹን ጨርሼ ደግሞ በተስፋ ስልጠናዎችን ወስጄ ወይ ድርጅቶች ወይም የግል ሙያ ምናምን እንደምጀምር ተስፋ አለኝ። ውስጣችንን እንድናስብ ራሳችንን እንድናዳምጥ ትምህርቱ እየገባን ነው። ግን የሆነ ራሴን እንዳዳምጥ እኔ ማንንም ብዬ እንዳስብ ያደርጋል። በስልጠናውም አእምሮዬን አረጋግቼ የተፈጠረውን ነገር ወደ ኋላ ትቼ ወደፊት እንዳስብ ነው የምጠብቀው ከስልጠናው። ያው ልጄንም በስርዓት አሳድጌ ልክ እንደዚህ በጎ ሰው እንዲሆን ማድረግ ነው። እሺ እንዴት ናችሁ? ሰላም እንዴት ነው ስራ? ጥሩ ነው። እንግዲህ እንደምታዩት እህታችን በፋውንዴሽናችን ግቢ ውስጥ ስትኖር የነበረ ስልጠና ጨርሰሻል። አሁን እዚህ ፖሽ ላውንደሪ ሆና እንግዲህ በድርጅታችን ውስጥ ልጇን እንግዲህ ደግሞ ለሌላ ነፍሰ ጡር ለሆነች እናት ደግሞ ተጠባባቂ አስይዛ ደግሞ ወደዛ ትሄዳለች። ከዚህም ባለፈ ደግሞ እንዴት ነው ሀብትሽ? እንግዲህ ደግሞ ይሄ ደግሞ ወንድማችን እንግዲህ በፋውንዴሽናችን አንዱ ታጋዥ የነበረና ዛሬ ደግሞ አሁን ራሱን ችሎ ደግሞ እዚህ ፖሽ ላውንደሪ ውስጥ የራሱን ስልጠና የራሱን ትምህርት ወስዶ እዚህ አሁን እንግዲህ እንደምታዩት ምንድን ነው የምትሰራው? ተኩስ ልብስ ተኩስ ላይ ይሰራል። ወንድም ካሊድ ጋር ተጠልለን የምንኖረውን ልጆች ፖሽ ስለሰጠን እድል እናመሰግናለን። በዚህም እድል ተጠቅመን የራሳችንን ነገር እንደምንገነባ እርግጠኞች ነን። ካልጠጣው ሰው ሁሉ አላናግርም ነበር። ያ ነገር እግዚአብሔር ይመስገን የለም እና ስልጠናው በጣም ጥሩ ስልጠና ነው። ራሳችንን እንድናቅና ወደፊትም ራሳችንን ሰርተን መለወጥ እንድንችል አምራች ኃይል እንዲሆን የሚያደርግ ስልጠና ነው። ተመችቶኛል። በጣም ጥሩ። ካሊድ ለዚህ ምክንያት በመሆንህ እግዚአብሔር ውለታህን ይክፈልህ። የምትሰራውን ሁሉ አምላከ ቅዱሳን ያከናውንልህ።
በመንገድ ሁሉ የቀና የተስተካከለ እንዲሆን ጸሎታችን ነው፣ ልመናችን ነው። ቤተ ክርስቲያናችን ለእንደዚህ አይነት ቀና ሐሳብ ደግሞ ሁል ጊዜ ክንዷን ያበረታችና በሯ ክፍት ነው። እንደ ሌሎቹ በሩቅ እየረዳ አይደለም። እነዚህን ልጆች በቤቱ ውስጥ ነው ይሄንን እያደረገ ያለው። ከወንድም ካሊድ ጎን በምንቆምበት ጊዜ ለነፍሳችን ነው። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም፣ ለማንም ብለን አይደለም። የምንሰጠውን ለራሳችን ስንል ነው። ካሊድ የግሮዝ ማይንድ ሴት ባለቤት ነው። ከፍ ያለ አስተሳሰብ ያላቸው ሰዎች አሉ። እስላም መሆን አይደለም፣ ክርስቲያን መሆን አይደለም፣ ሰው መሆን ለሰው ልጆች አንዱ ትልቁ ነገር ነው። ሰው መሆን። ካሊድ እድሜ ይርዘም። ካሊድ የምትሰራው ይባረክ። ካሊድ የምትጨብጠው ይለምልም። ካሊድ የምትረግጠውን ያስማርክልህ። ካሊድ ሕይወትህ የተባረከ ይሁን። ካሊድ ሐዘንህን እግዚአብሔር ፈጣሪ ያስረሳ። በሕይወት ዘመን ሁሉ ካንተ ጋር ይሁን። ሰውነትን እንደ ብረት ያጠንክርልህ። ስትሄድም ስትወጣም የፈጣሪ ክንድ ጥላ ይሁን፣ ከለላ ይሁን። ያንንም ብላቴና ያሳድግ። ሕይወትህን ወደፊት ደስ በሚያሳይ ነገር ይምራ። በሕይወት ዘመንህ መውደቅ ሊኖር ይችላል፣ መነሳትን ታውቃለህ። መድከም ሊኖር ይችላል፣ መበርታትን ታውቃለህ። ላንተ ብቻ አይደለም ዛሬ በሐዘንና በመከራ በስቃይ ውስጥ ያለን ስለ ኢትዮጵያ የምንጨነቅ ስለ ኢትዮጵያ የምናነባ ሁላችንም በጭንቀትና በመከራ ውስጥ ነን። ነገ ፀሐይ ትወጣለች። ነገ ብርሃን በኢትዮጵያ ምድር ይበራል። የኢትዮጵያ ልጆች በክብር ይቆማሉ። የኢትዮጵያ ልጆች በጸጋ ይነሳሉ። ሕይወትህ ለምለም ይሁን። እዚህ ያላችሁ ሁሉ የተባረካችሁ ሁኑ። የልባችሁን ሐሳብ ይፈጽምላችሁ። የተሰበሰብነው ለአንድ ዓላማ ነው። ካሊድ ፋውንዴሽን 150 ቤቶች ሰርቶ አስረከበ። የወደቁ መነኩሴዎችን አነሳ። አንድ የእስላም ወጣት፣ አንድ የእስልምና እምነት ተከታይ ብላቴና መነኩሴዎቹን አንስቶ ቤት ሰራ። በአመት ቤቶች በሺህ የሚቆጠሩ ለመስራት ያስባል። ቅድም እንደተነገረው ነው። ካሊድ እግዚአብሔር ካንተ ጋር ነው፣ ያከናውንልሃል። ይህ ምሽት የተባረከ ይሁን። እናንተንም አቦ ያክብር። ሁላችንን እግዚአብሔር በጸጋ ይጠብቅ። ክብርም ምስጋናም ሁሉን ለሚችል ለእግዚአብሔር ይሁን።